በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ አርያም መምህር አለማየሁ ዘውዴ የዚሁ ቤተክርስቲያን አስተዳዳሪ፣ አባታችን መልአከ ምሕረት መምህር አበበ የሽንጎስ የቃል በተራራ አቡነ ሀብተ ማርያም ቤተክርስቲያን አስተዳዳሪ፣ ክቡር መምህራችን መጋቤ ካህናት አባ ኃይለ ማርያም የዚሁ ቤተክርስቲያን አስተዳዳሪ የነበሩ አበው ሊቃውንተ ቤተክርስቲያን በየማዕረጋቸው አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አደራችሁ? በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። ችን የቅዱሳን ረድኤትና በረከት ለዘላለም በሁላችን ላይ አድሮ ይኖር። እግዚአብሔር ካይት ከቅዱስ ፋኤል ረድኤትና በረከት ሁላችንንም ያሳትፈን። ይህ ምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ድልዋን ይኩኑ ሀሎ ተዘጋጅታችሁ ኑሩ። የማቴዎስ ወንጌል ምዕራፍ 24 ቁጥር 44። የዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችንም እንደምናውቀው በቤተ ክርስቲያናችን ሥርዓት መሠረት ከሰኔ 25 ቀን አንስቶ እስከ ሐምሌ 15 ቀን ያለው ጊዜ በዓተ ክረምት ይባላል። የክረምት መግባት ማለት ነው። በዚህ ሰሞን በቤተ ክርስቲያናችን የሚነበቡት ምንባባት፣ የሚሰበኩት ምስባካት፣ የሚሰጡት ትምህርቶች፣ የሚተላለፉት መልእክታት፣ የሚዘመሩት ዝማሬያት ሁሉ ስለ ደመና፣ ስለ ጉም፣ ስለ ዝናብ፣ ስለ ዘር ነው። አምላካችን እግዚአብሔር በጋውን ወስዶ ክረምቱን እንዳመጣ በዝናብ እያበቀለ በፀሐይ እያበሰለ የሚመግበን አምላካችን እግዚአብሔር እንደሆነ ሰማይ ዝናብን ለዘር ጠልን ለመከር እንድትሰጥ የሚያደርጋት እግዚአብሔር እንደሆነ ምድር የዘሩባትን እንድታበቅል የተከሉባትን እንድታጸድቅ ፍሬ እንድታፈራ የሚያደርጋት እግዚአብሔር እንደሆነ የሚታሰብበት ሰሞን ነው። በተለይም ቤተክርስቲያናችን ይህንን ወቅት አንስታ እግዚአብሔርን ስለ ቸርነቱ ስለ ምሕረቱ ታመሰግነዋለች። ከወቅቱ ጋር እያነጻጸረች አስፈላጊውን ትምህርት ትሰጣለች። አቡሃ ለምሕረት ያሮህ ክረምተ በበዓመት እያለ ሊቁ አመስግኗል። የምሕረት አባት ክረምትን በየዓመቱ ያመጣል ነው ያለው። የዚህ ዘመነ ክረምት
የመጀመሪያው ሰንበት የመዝሙሩ ርዕስ ራሱ እንደዚህ ይላል። ድምፀ ገሪሁ ለዝናም ይላል። ዝናም ኮቴው ተሰማ ጡመ ልሳን እንዚያ ለቤተ ክርስቲያን ፍልፍል ማህሌት አባታችን ቅዱስ ያሬድ የዘመረው መዝሙር ነው። እንዲህ እያለ ዘመረ። ድምፀ ገሪሁ ለዝናም ሶበ ይዘንም ዝናም ይጸግቡ ርሁባን ሶበ ይዘንም ዝናም ይፌሱ ነዳያን እያለ አመስግኗል። የዝናብ ኮቴው ተሰማ። ዝናብ ሲዘንብ የተራቡ ረሃብተኞች ይጠግባሉ። ዝናብ ሲዘንብ ነዳያን ድሆች ደስ ይላቸዋል እያለ አመስግኗል። አዎ ዝናብ ከሌለ ልምላሜ የለም፣ ፍሬ የለም። ወገኖቼ ይህ የእግዚአብሔር የቸርነቱ ሥራ ነው። እግዚአብሔር ዝናቡን ስላዘነበ ስለሚያዘንብ ነው እኛም የሚበላውን እየበላን የሚጠጣውን እየጠጣን በሕይወት የምንኖረው። ያለበለዚያማ ወርቅ መቆርጠም አይቻልም። ብር ጉረስ መብላት አይቻልም። ውድ ማዕድን ቢኖረን ምድር ፍሬ ካላፈራች በስተቀር እንጀራ የለም። ምድር ደግሞ እንድታፈራ እግዚአብሔር ዝናቡን ማዝነብ አለበት። ስለዚህ እንዲሁ ክረምቱ በየዓመቱ ስለሚመጣ ዝም ብለን ማለፍ የለብንም። ምሕረቱን፣ ቸርነቱን፣ ስጦታውን እያሰብን እግዚአብሔርን ማመስገን ይገባል። እስቲ አሁንም በዝናብ እያበቀለ በፀሐይ እያበሰለ የሚመግበንን አምላካችንን ገበሬው ለዘራው ለአንዲቷ ቅንጣት 30፣ 60፣ 100 ያማረ ፍሬ እንድታፈራ ለሚያደርጋት አምላካችን እግዚአብሔር ከልብ የሆነ ምስጋና ሁላችንም እናቀርበለት። ይህ ዘመነ ክረምት በመጀመሪያ የዘር ወቅት ነው። ክረምቱ እንዳለ ሆኖ ሌላው ይህ ዘመነ ክረምት የዘር ወቅት ነው ስንል ዘሩን ገበሬ አውጥቶ ወደ ማሳው ወደ እርሻው ይዘራል። ይህ ደግሞ የኛ በሥጋ ሞተን ወደ መቃብር የመቀበራችን የመዘራታችንን ምሳሌ ነው። ዘሩ ከተዘራ በኋላ ሞቶ ፈርሶ በስብሶ ሌላ መልክና አካል ይዞ ይነሳል። ይህ ደግሞ የኛ የትንሣኤያችን ምሳሌ ነው። ሁላችንም የመቃብር አዝመራዎች ነን። የእንግድነታችን ዘመን ሲያበቃ አንድ ቀን ወደ መቃብር በሞተ ሥጋ እንዘራለን፣ እንቀበራለን። ደግሞ በትንሣኤ ዘጉባኤ በመጨረሻው ቀን አንድ ቀን ደግሞ እንነሳለን። ከሞት በኋላ ሕይወት አለ፣ ከመቃብር በኋላ ትንሣኤ አለ። አምላካችን እግዚአብሔር የሁላችንንም ትንሣኤ የክብረ ትንሣኤ ያድርግልን። ሌላ ክረምት ጣትን መታሰቢያ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ዳግም ምጽአት መታሰቢያ ነው። አሁን ይህንን ነው የምንማረው። ሁልጊዜ በየዓመቱ በዚህ በዘመነ ክረምት ከሁለተኛው ሰንበት በኋላ ከሰማዕቱ ከቅዱስ ቂርቆስ በፊት ባለው ሰንበት እንዲነበብ በግብፃዊው የታዘዘው የዕለቱ የቅዱስ ወንጌል ክፍል የማቴዎስ ወንጌል ምዕራፍ 24 ከቁጥር 36 እስከ ፍጻሜ ምዕራፍ ነው። ከዚህ የተነሳ ዛሬም እኛ በዚህ ርዕስ ለመማር መርጠናል። ድልዋኒክሙ ሀሎ ተዘጋጅታችሁ ኖሩ። የማቴዎስ ወንጌል ምዕራፍ 24 ቁጥር 44 ርዕሳችን። አበው ነገር ከሰሩ ውሃ ከጥሩ ይላሉና ለትምህርታችን የሆነን ዘንድ ወደ ኋላ መለስ ብለን ጥቂት ነገር
እናነሳለን። በዚህ ስፍራ ይህንን ቃል የተናገረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አምላካችን ኢየሱስ ክርስቶስ ይህንን ቃል ለጊዜው የተናገረው ከ12ቱ ደቀ መዛሙርት መካከል ለአራቱ ነው። እነኚህም አራቱ ደቀ መዛሙርት ማን ናቸው ስንል ሊቀ ሐዋርያት ቅዱስ ጴጥሮስና ወንድሙ ሐዋርያው ቅዱስ እንድርያስ እነኚህ ሁለቱ ናቸው። ሌላው ሐዋርያው ቅዱስ ያዕቆብና ወንድሙ ሐዋርያው ቅዱስ ዮሐንስ ወልደ ነጎድጓድ ናቸው። ለእነኚህ ለአራቱ ነው ለጊዜው ይህንን ቃል የተናገረው። በምስጢር የተነገረ ቃል ነው። ሦስቱ የምስጢር ደቀ መዛሙርት ይባላሉ፣ ወይም የቅርብ ደቀ መዛሙርት ይባላሉ። ቅዱስ ጴጥሮስ፣ ቅዱስ ያዕቆብና ቅዱስ ዮሐንስ ቅዱስ እንድርያስ ይዘው አራት ሆነው ቀርበው ይጠይቁታል። ጥቂት ነገር አነሳለሁ ወደ ርዕሳችን ለመምጣት እንዲሁ ቀጥታ እንዳንገባ። ሙሉ ታሪኩ በማቴዎስ ወንጌል ምዕራፍ 24 ቁጥር 1 ጀምሮ ተመዝግቧል። ደቀ መዛሙርቱ ቀርበው እነኚህ አራቱ በምስጢር ብቻቸውን ቀርበው ክርስቶስን ጠየቁት። ደብረ ዘይት ተቀምጦ ሳለ ፀሐይ ወጥቶ በቤተ መቅደሱ ላይ ሲያንጸባርቅ አዩና ተገርመው ጠየቁት። መምህሩ ያሉት ይህን ቤተ መቅደስ ትመለከተዋለህ? ግንቦቹ እንዴት ያምራሉ፣ እንዴት ያንጸባርቃሉ፣ ፀሐይ ሲወጣበት በተለይ ልዩ ነው አሉት። አምላካችን ኢየሱስ ክርስቶስ እንዲህ አላቸው፣ ይህን ሁሉ ታያላችሁን አላቸው። እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። ይህ ያማረ ሕንፃ ቤተ መቅደስ ሳይፈርስ አይቀርም አለ። በዘሩባቤል ዘመን የታነጸው ሕንፃ ቤተ መቅደስ በጥጦስ ዘመን ፈርሷል። ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ቤተ መቅደሱ ሳይፈርስ አይቀርም። በኢየሩሳሌም የነበሩ ሕንፃዎች የነበሩ ግንቦች ሁሉ ፈርሰዋል። በዕለተ ምጽአት በመጨረሻው ቀን በዓለም ላይ የታነጹ ሕንፃዎች የተገነቡ ግንቦች ሁሉ አንዳንድ ጊዜ ምጽአትን የሚያፈርሱ ረዣዥም ሕንፃዎች የተሽቆጠቆጡ የተንቆጠቆጡ ያማሩና የደመቁ ሕንፃዎች በሙሉ ሳይፈርሱ አይቀሩም ማለቱ ነው። እሱ ብቻ አይደለም፣ ሕንፃ እግዚአብሔር የእኛም ሰውነት ጊዜውን እየጠበቀ ይፈርሳል። የእንግድነታችን ዘመን ሲያበቃ እንሞታለን። ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አለ ክርስቶስ። ያን ጊዜ ደቀ መዛሙርቱ እንዲህ ብለው ጠየቁት፣ ንገረን፣ ይህ መቼ ይሆናል? የመምጣትና የዓለም መጨረሻ ምልክቱስ ምንድን ነው ብለው ጠየቁት። አምላካችን ኢየሱስ ክርስቶስ ምልክቶቹን መዘርዘር ጀመረ። ጠቁሚያችሁ አልፋለሁ። እንዲህ አለ፣ በመጀመሪያ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ አለ። የመጀመሪያው የሃይማኖት ጉዳይ ነው ምልክቱ። ብዙ ሐሰተኞች ክርስቶሶች፣ ሐሰተኞች ነቢያት፣ ሐሰተኞች መምህራን ይነሳሉ። ሳይላኩ ተልከናል፣ ሳይማሩ ተምረናል የሚሉ ብዙዎችንም የሚያስቱ እነኚህ የአውሬው መንገድ ጠራጊዎች ናቸው። የሐሳዊ መሲህ የሐሰተኛው ክርስቶስ መንገድ ጠራጊዎች ናቸው። በየመንደሩ ሞልተዋል። ምልክቱ እየተፈጸመ ነው። ማንም እንዳያስታችሁ ተጠንቀቁ ነው። ሐሰተኞች ይመጡ ዘንድ ግድ ነው። እንዳይመጡ ማስቀረት አንችልም። እግዚአብሔር ላይ ያደርግ አይናገርም፣ ከተናገረ ያደርጋል። ቃሉን ወደ ላይ አይወድቅም፣ ሐሰት ለባህሪ አይስማማውም። ነገር ግን የእኛ ድርሻ ማንም እንዳያስተን መጠንቀቅ፣ ራሳችንን መጠበቅ ነው። አምላካችን እግዚአብሔር ማንም እንዳያስተን በቸርነቱ ሁላችንም ይጠብቀን። የመጀመሪያው ምልክት ይሄ ነው፣ የሃይማኖት ጉዳይ። ሁለተኛው የምንሰማቸው አስጨናቂ ወሬዎች ናቸው። የምናያቸው ክፉ ነገሮች ናቸው። ይህም ደግሞ ባጭሩ እናንሳ። የመጀመሪያው የጦርነት ወሬ ነው። ጦርንም
የጦርንም ወሬ ትሰሙ ዘንድ አላችሁ ይላል። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው አለ። ሕዝብም በሕዝብ ላይ መንግስትም በመንግስት ላይ ይነሳል። ለጊዜው ሕዝብ ላይ አለ ሮማውያን በሮማውያን ላይ፣ እስራኤላውያን በእስራኤላውያን ላይ ነው። መንግስት በመንግስት ላይ አለ ሮማውያን በእስራኤላውያን ላይ ነው። የአንድ ሀገር መንግስት በሌላው ሀገር መንግስት ላይ ነው። እሱ ብቻ ግን አይደለም። ይሄ ለጊዜው ነበር። ፍጻሜው እስከ ዕለተ ምጽአት ድረስ የአንድ ሀገር ሕዝብ እሱ በሱ ይዋጋል፣ እሱ በሱ ይጣላል። በዓለማችን ላይ እንደምናየው ማለት ነው። ብዙ ሀገራት የእሱ በሱ ጦርነት አላቸው። ዛሬ በሩቅ የምናየውና የምንሰማው ነገር ደግሞ ሀገራችን ኢትዮጵያ ውስጥ ገብቶ እሱ በሳችን እየተዋጋን ነው። ሕዝብ ያለ ኢትዮጵያውያን በኢትዮጵያውያን ላይ ተነስተዋል፣ ጦርነት ታውጇል። እግዚአብሔር ይህንን ጦርነት ያስወግድልን። ከጦርነት የምናተርፈው ምንም ነገር የለም፣ ኪሳራ ነው። አዎ የንጹሃን ደም ነው በግፍ የሚፈሰው። ሰዎች ናቸው በግፍ የሚገደሉት። አንድ ፍሬ ሕፃናት፣ ወጣቶች፣ እናቶች፣ እህቶች፣ አባቶች ነው የሚያልቁት። ሀብት ንብረት ነው የምድመው። ጦርነት አውዳሚ ነው። ጦርነት ገዳይ ነው። አይለይ መሳሪያ መርጦ አይገልም፣ መርጦ አይገልም። ወገኖች ከተተኮሰ ያገኘውን ሁሉ ይጨርሳል። ቀላሉን መሳሪያ በሉት፣ ከባዱን መሳሪያ በሉት፣ በምድርም ያለው በሉት፣ ከሰማይ የሚወረወረ በሉት፣ ያው ነው። የጦርንም ወሬ ተሰሙ ዘንድ አላችሁ። ሕዝብ ላይ ይነሳል። ኢትዮጵያ ውስጥ እያየን ነው። መንግስት በመንግስት ላይ አለ። የአንዱ ሀገር መንግስት በሌላው ሀገር መንግስት ላይ በጣም ብዙ ጦርነቶች በዓለማችን ውስጥ እየተካሄዱ ነው። ጦርነት ተካሂዷል፣ እናውቃለን። ሁለተኛ ዓለም ጦርነት ተካሂዷል፣ በታሪክ እናውቃለን። አሁን ዓለም እየተጣደፈች ያለችው ወደ ሶስተኛው ዓለም ጦርነት ነው። ሁሉም የኒውክሌር ባለቤት መሆን ነው የሚፈልገው። ለምን መሰላችሁ? ጅምላ ለመጨረስ እኮ ነው። የተራበውን ለማጉረስ አይደለም፣ የታረዘውን ለማጉረስ አይደለም፣ የተጠማውን ለማጠጣት አይደለም፣ ለድሆችነት ለማድረግ አይደለም፣ ችግርን ከምድር ላይ ለማስወገድ አይደለም። ዓላማው ምንድን ነው? ክቡር የሆነውን የሰውን ሕይወት ለማጥፋት ነው። ይሄ ሁሉ ሩጫ ፉክክሩ ማለት ነው። ጦርነት ወሬ ትሰሙ ዘንድ አላችሁ። አስጨናቂ ወሬ ይሄ ነው። በመጀመሪያ ሌላው ረሃብን ትሰማላችኋል። ረሃብ በልዩ ልዩ ስፍራ ረሃብ ይሆናል። ኢትዮጵያውያን ለዚህ እንግዶች አይደለንም። ገና አሁንም በሚሊዮን የሚቆጠር ሕዝባችን ረሃብተኛ ነው። እግዚአብሔር የጎደለውን ጓዳችንን በበረከቱ ይሙላልን። ረሃብ ትሰማላችሁ። ሌላ ምልክት ቸነፈር፣ ወረርሽኝ፣ ደዌ፣ በሽታ ዓለሙ እየተጨነቀ ነው ያለው። በተለይ በዚህ በዘመኑ ወረርሽኝ ተዋሲ በኮሮና ከ4 ሚሊዮን ሕዝብ በላይ አልቋል በዓለማችን ውስጥ። እጅግ በሚያሳዝን ሁኔታ በብዙ የሚሊዮን የሚቆጠር ሕዝብ ተይዞ ነበር። በእግዚአብሔር ፈቃድ የተወሰኑት አገግመዋል። አሁንም ደግሞ ይሰቃያሉ። ሌሎቻችን እንዲሆን ያለነው በስጋትና በፍርሃት በድንጋጤ በጭንቀት ውስጥ ነው፣ እናውቀዋለን። አምላካችን እግዚአብሔር ለዚህ ለዘመኑ ደዌ ለሌሎቹም ደዌያት መድኃኒቱን ይዘዝልን። ታመሙትን በሙሉ በምሕረቱ ዳሶ ይፈውስልን። የሞቱትን ነፍሳት በመንግስቱ በክብር ይቀበልልን። የቸነፈር ወሬ፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። የምድር መንቀጥቀጥ ይህን ያህል ሰው ገደለ፣ ይህን ያህል ንብረት አወደመ ይባላል። አውሎ ነፋስ በማይልስ ይህንን ያህል የሚሄድ በኪሎ ሜትርስ ይህንን ያህል የሚሄድ እየተባለ ይህንን ያህል ሕዝብ ጨረሰ፣ ይህን ያህል ንብረት አወደመ ይባላል። ጎርፍ፣ ማዕበል፣ ሰደድ እሳት፣ ይሄ ሁሉ የምንሰማው አስጨናቂ ነገር ነው። ይሄ ሁሉ የምጣር መጀመሪያ ነው ይላል። አንዲት ጸንሳ ያለች የመውለጃ ወራት የደረሰ ሴት እነሆ ጊዜዋ ሲደርስ ታምጣለች እስክትገላገል ድረስ። ዓለምን ማለፊያዋ ሲቀርብ እንዲህ በእንደዚህ አይነት ነገር ታመጣለች። ምጥ ላይ ነው ያለችው፣ ጭንቀት ላይ ነው ያለችው አለ። ይሄ ሁለተኛው ምልክት ነው። ሶስተኛው ምልክት በክርስቲያኖች ላይ የሚመጣ መከራ ነው። እንዲህ ተብሎ ተመዝግቧል። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል፣ ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ ይላል። እውነት ነው።
በስሙ ስላመንን፣ በስሙ ስለተጠራን፣ በስሙ ስለምንሰበሰብ፣ በስሙ ስለምንመሰክር፣ በስሙ ስለምንዘምር፣ እንደ እግዚአብሔር ቸርነት በስሙ ጽድቅ ለመስራት ስለምንፍጨረጨር እንደ ክፉ አድራጊ እንደ ወንጀለኛ ተቆጥረን እንጠላለን፣ እንሰደዳለን፣ እንፈናቀላለን፣ በግፍ እንገደላለን። ይህ ደግሞ በክርስቲያኖች ላይ የሚፈጸም ግፍ ነው። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ዛሬ በተለይም የኢትዮጵያ ኦርቶዶክሳዊት ተዋሕዶ ልጆች የክርስትናችን ምልክት ማተባችን እየታየ አዳምና እኛ ልጆቹ ክብር ያገኘንበት ዲያብሎስና ሰራዊቱ ያፈሩበት የድላችን አርማ የነፃነታችን ምልክት ቅዱስ መስቀሉ እየታየ እንደ ወንጀለኛ ወገኖቻችን በግፍ ከቀያቸው ሲፈናቀሉ አይተናል። በግፍ ሲገደሉ አይተናል። በጠራራ ፀሐይ ሕፃናት ብለው ሳይኖሯቸው ሳይራሩላቸው፣ ሽማግሌዎች ብለው ሳያፍሯቸው ሳያከብሯቸው፣ ወልዳ የምታጠባ አራስ፣ መውለጇ የደረሰ ነፍሰ ጡር እንክብካቤ የሚገባቸው በግፍ ሲገደሉ አይተናል። አዎ በእሳት ሲቃጠሉ፣ ቁልቁል ሲሰቀሉ፣ በሰይፍ ሲቀሉ አይተናል። እንደ ጎመን ሲቀራደዱ፣ እንደ በግና እንደ ዶሮ በግፍ ሲታረዱ አይተናል። ስጋቸው ለምድር አራዊትና ለሰማይ አሞሮች ሲሰጥ አይተናል። ክርስቲያኖች እዚህ አይኖሩም፣ እዚህ አይቀበሩም ተብሎ በገዛ ሀገራችን ስደተኞች ሆነናል። እያየን ነው። ይኸው መጽሐፍ ነው የሚፈጸመው። ጊዜ ለመከራ አሳልፈው ይሰጧቸዋል። ይላችሁማል ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። ዓለም ይጠላናል። ዓለም ሊወደን አይችልም። ተፈጸመ ነው። ሰው ሆነው ተፈጥረው ከአውሬ ከፍተው የሚኖሩ ሰዎች አሉ በዘመናችን። እግዚአብሔር ከዘመኑ አውሬዎች ያድነን። እንዲህ ብሎ መጸለይ ያስፈልጋል። እስቲ ከኔ ጋር በሉ፣ የምትገዛልህን ነፍስ በሉ ለአራዊት አትስጣት፣ የችግረኞችን ነፍስ ለዘወትር አትርሳ። በመዝሙር 73 ቁጥር 19 ላይ የተመዘገበ ይለቃል። አባታችን ክቡር ዳዊት የዘመረው መጀመሪያ ወገኖቹ ቤተ እስራኤልን አስቡ። የምትገዛልን ነፍስ ለአራዊት አትስጣት፣ በሃይማኖት የምትገዛልን ለአምልኮት የምትንበረከክልን ሰውነት፣ በምግባር የምትታዘዝልህን ፈቃድህን የምትፈጽምልህን ሰውነት ለአራዊት አትስጣት። አራዊት ያላቸው አንበሳ፣ ነብር፣ ጅብ፣ ድብ እንዳይመስላችሁ። ሰው ሆነው ተፈጥረው እንደ አውሬ የሚኖሩ ጨካኞች አሉ፣ ከአውሬ የከፉ በንጹሐን ደም የሚታጠቡ እግዚአብሔርን የማይፈሩ ሰውን የማያፍሩ ሆዳቸው አምላካቸው ክብራቸው በነውራቸው ሀሳባቸው ምድራዊ መጨረሻቸው ጥፋት የሆኑ ሰዎች ናቸው። እነዚህ ናቸው ለአራዊት አትስጣት። የዲያብሎስ እና የሰራዊቱ ማደሪያዎች ናቸው። ዲያብሎስ ነው ከመጀመሪያ ነፍሰ ገዳይ። ነፍሰ ገዳዮቹ በአራዊት ይመስላሉ። በዘመናችን ሰው አራዊትን አስለምዶ ከአራዊት ጋር ይጫወታል። አንዳንድ ሰው ግን በወገኑ ላይ አውሬ ሆኖ ወገኖቹን በግፍ ይገድላል። አንበሳ ማስለመድ ተችሏል። ነብር ማስለመድ ተችሏል። ከአንበሳ ከነብር ጋር ሰዎች ይጫወታሉ፣ ከጅብ ጋር ይጫወታሉ። በዚህ በምስራቁ ኢትዮጵያ ጅብ ያስለመደ አንድ ሰው አለ። በእጁ ብቻ አይደለም ስጋ ያበላው፣ አይታችኋል። በአፉ ጭምር ስጋ ያበላል፣ ስጋ ላይ ይጫወታል። አንዳንድ ሰው ግን በወገኖቹ ላይ ከአውሬ ከፍቶ ወገኖቹን ይበላል፣ ይገላል። ይህን አይተናል። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ዛሬም ልንጸልይ ያስፈልጋል ተግተን። ምን እያልን? የምትገዛልን ሰውነት ለአራዊት አትስጣት ማለት ያስፈልጋል። አምላካችን እግዚአብሔር ከዘመኑ የሰው አውሬዎች እግዚአብሔር ሁላችንን ያድነን። በጫካው በከተማ ውስጥ እኮ የሚመላለሱ እኮ ነው። ልብስ ለብሰዋል፣ በሁለት እግራቸው ነው የሚሄዱት። ሰው ሆነው ተፈጥረዋል፣ ግን አውሬ ሆነው ይኖራሉ። በጣም ያሳዝናል። ለምን? ለሚፈነግል ወንበር፣ ለምን? ለሚጠፋ ብር፣
ለምን ለሚቀርብ ያው ክብር ብለው ሌላ እኮ አይደለም ምክንያት ለዚህ ብለው ነው በንጹሃን ደም የሚታጠቡት። ኢትዮጵያውያን መልካችን ተቀይሯል፣ ውበታችን ተቀይሯል። የእንግዳ ተቀባይነታችን፣ ተካፍሎ መብላታችን፣ እግዚአብሔርን መፍራታችን፣ ሰውን ማፈራችን የታለ? አራዊት እኮ ሰልጥነዋል። አራዊት እኮ ይሄው በየስፍራው እየተሽለኮለኩ በጠራራ ፀሐይ እኮ ነው። ያው እንኳን ሌሊት ነበር አራዊት የሚወጡት፣ ዛሬ ግን በጠራራ ፀሐይ አራዊት ትውልዱን እያስጨነቁ ነው። እግዚአብሔር በቃችሁ ይበል፣ ይህን ክፉ ዘመን ያሳጥርልን። አሁን ግን ትሰማላችሁ ታያላችሁ ተባለ ወይ በማንነት በሃይማኖት በክርስትና ብቻ አይደለም፣ በማንነት በሚናገሩት ቋንቋ ምክንያት ሰው መርጦ ባልተናገረው ቋንቋ እጅግ እኮ የሚያሳዝን ነው። ማን ነው እኔ መናገር የምፈልገው በዚህ ቋንቋ ነው ብሎ ከእናቱ ማኅፀን ሲወጣ ቋንቋ መርጦ አንደበቱን የፈታ የከፈተና የተናገረ? ወይም እኔ መወለድ የምፈልገው በዚህ ቦታ ነው ብሎ ቦታ መርጦ የተወለደ ሰው አለን? የለም እኮ። እግዚአብሔር እንደፈቀደ ተወለድን። እግዚአብሔር እንደፈቀደ አንደበታችን እነሆ ቋንቋ ተናገረ። የመጀመሪያው የሁላችን ቋንቋ ከእናታችን ማኅፀን ስንወጣ ልቅሶ ነው፣ እያለቀስን ነው የተወለድን። ከዚያ በኋላ የቤተሰብን ቋንቋ ወይ የጎረቤትን ወይ የትምህርት ቤትን ወይም ያደግንበት አካባቢን ቋንቋ ተለማምደን መናገር ጀመርን። ዛሬ ግን ቋንቋ እንደ ወንጀል ተቆጥሮ አንዳንድ ጊዜ አማርኛ የሚናገሩ ወገኖቻችን እንደ ወንጀለኛ ተቆጥረው በቋንቋቸው ምክንያት እየተሰደዱ ነው፣ እየተፈናቀሉ ነው፣ እየተገደሉ ነው። አዋጅ በሚያሳዝን ሁኔታ ቋንቋ መግባቢያ ነው፣ እርስ በርስ መጋደያ፣ መባያ፣ መጣያ ግን አይደለም። ዛሬም ለእነኚህ ለክፎች በንጹሃን ደም ለሚታጠቡ ሰዎች እግዚአብሔር ልብ ይስጥልን። አዎ ይሄ ሌላው ሶስተኛው ምልክት ነው። አራተኛው ምልክት ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ነው የሚለው። ከኃጢአት ከበደል የተነሳ የብዙ ሰዎች ፍቅር ታንሳለች ይላል። ይሄም እየተፈጸመ ነው። እውነተኛ ፍቅር የት አለ? ፍጹም ፍቅር የት አለ? ባልና ሚስት፣ ወላጆች ከልጆች ጋራ፣ ወንድም ከወንድም፣ እህት ከእህት ጋራ፣ ከጎረቤቶቻችን ጋራ፣ ከስራ ባልደረቦቻችን ጋራ እውነተኛ ፍቅር የት አለ? እንዲሁም ዛሬ አንዳንድ ጊዜ በቤተ ክርስቲያን ውስጥ እንኳን የምናገለግለው አገልጋዮች ምዕመናንና ምዕመናት ክርስቲያኖች የታለን ፍጹም ፍቅር? እውነተኛ ፍቅር፣ የውስጥ ፍቅር፣ የልብ ፍቅር የታለን? ጎጠኝነቱ እኮ ቤታችን ውስጥ እኮ ገብቷል። ዛሬ እየተባላን እኮ ነው፣ እየተጣላን እኮ ነው፣ እየተነካከስን እኮ ነው። እጅግ ያሳዝናል። በአንዱ መስቀል የዳንን፣ ከአንድ ማኅፀነ ዮርዳኖስ፣ ከአንድ ጸጋ መንፈስ ቅዱስ ዳግም በጥምቀት የተወለድን፣ በአንዱ ሜሮን የከበርን፣ ከአንዱ ኅብስት ከቅዱስ ሥጋው ከአባቶቻችን ከካህናት እጅ ቅዱስ ሥጋውን የተቋደስን፣ ከአንዱ ጽዋ ከክቡር ደሙ ከወንድሞቻችን ከዲያቆናት እጅ በርፈ መስቀል ክቡር ደሙን የቀመስን ብዙ ብልቶች ስንሆን በክርስቶስ አንድ አካል የሆንን የአንዲት ቤተክርስቲያን ልጆች አንዲት ርስተ ገነትን ኋላም መንግሥተ ሰማያትን ተስፋ አድርገን የምንጠባበቅ ሰዎች የት ልንገባ ነው ምንባላው ምንጣላው? ዛሬ ግን እዚህ ዓለም ውስጥ ያለው ጎጠኝነት፣ መለያየት፣ መበላላት፣ መጠላላት፣ መነካከስ እኛ ቤት ውስጥም ገብቶ ያባላን ያለው። እግዚአብሔር ለሁላችንም ፍቅሩን ይስጠን። ዛሬ ፍቅር ቀዝቅዛለች። ትንቢቱ ይፈጸም ዘንድ ግድ ነው። ምሳሌ ይደርስ ዘንድ ግድ ነው። ትንቢቱ የሚፈጸምባቸው ምሳሌ የሚደርስባቸው ሰዎች አያድርገን። ይህን መለመን ያስፈልጋል። አራተኛው ምልክት ነው። አምስተኛው ምልክት ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል ይላል። ማንም ሰው ያለምንም ሰበብ ምክንያት በእግዚአብሔር ፍርድ ወንበር ፊት እንዲቆም ማለት ነው። አልሰማውም አላውቅም ብሎ ምክንያት እንዳያቀርብ ይህ የመንግስት ወንጌል ለአሕዛብ ሁሉ ምስክር እንዲሆን በዓለም ሁሉ ይሰበካል። እየተሰበከ ነው ዛሬ። ምክንያት የለም። በልዩ ልዩ ቋንቋዎች ተተርጉሟል።
በተንቀሳቃሹ ስልካችን ጭምር ተጭኗል፣ እናነባዋለን። የሚሰበከውን እንሰማለን በየመገናኛ መሰራጫ። ማንም ሰው ምክንያት ማቅረብ አይችልም። የምንነገረው ቃል የምንሰማው ቅዱስ ወንጌል የሚፈርድብን ሳይሆን የሚፈርድልን ያድርግልን። ሰምተን ካልተለወጥንበት ይፈርድብናል፣ ሰምተን ከተለወጥን ይፈርድልናል። ከዛ በኋላ በተቀደሰችው ስፍራ የኢየሱስ ስራ ቆሞ ስታዩ አንባቢ ያስተውል ይላል። ነውሩ እንደ ክብር፣ ኃጢአቱ እንደ ጽድቅ፣ የክደቱ ስራ እንደ እምነት፣ የሞቱ ስራ እንደ ሕይወት ስራ ተቆጥሮ ይሰራል። በአዋጅ ነው ዛሬ ዓለም ነውሩን እንደ ክብር አንጠልጥሎ ይዞራል። የምንሰማው የምናየው ነው። ዓለም ከተፈጠረ ጀምሮ ያልሆነ መከራ፣ ወደፊትም ሊሆን የማይችል መከራ ይሆናል ጀምሯል። በዋዜማው ላይ ያለ ነው። ከዚያ በኋላ ፀሐይ ትጨልማለች፣ ጨረቃ ደም ትመስላለች፣ ከዋክብት እንደ ቃሪያ ፍሬ ከሰማይ ይረግፋሉ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በክብረ ትስብእት በግርማ መለኮት ከእልፍ አእላፋት ወትርፊት አእላፋት ቅዱሳን መላእክት ጋር ዳግም ለፍርድ ይመጣል ይልና ወንጌሉ ጀምራል። የእውነቱ ወንጌል ማለት ነው። ስለዚያች ቀንና ሰዓት ከአባት በቀር የሚያውቅ ማንም የለም ይላል። የሰማይ መላእክት አያውቁም ይላል። የሰው ልጆችም አያውቁም ይላል። ስለ ዕለተ ምጽአት፣ ስለ ዳግም ምጽአት፣ ስለ ፍርድ ቀን፣ ስለ መጨረሻው ቀን ከእግዚአብሔር በስተቀር የሚያውቅ ማንም የለም። ከፍጡር ሲለየው ነው። ፈጣሪማ ሁሉን አዋቂ ነው። አሁን ከእግዚአብሔር በቀር የሚያውቅ ማንም የለም። ከቅድስት ሥላሴ በቀር ማንም አያውቅም። መላእክት አያውቁም፣ የሰው ልጆች አያውቁም፣ የአዳም ልጆች አያውቁም። እግዚአብሔር ብቻ ቀኗን ያውቃታል ይልና ከዚያ እንደዚህ ይላል። ጌታችን በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ ይላል። የማቴዎስ ወንጌል ምዕራፍ 24 ቁጥር 42 ጌታችን በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ ነው የሚለው። ምን አለ ስንነሳ ተዘጋጅታችሁ ኑሩ ነው ያለው። ለምንድን ነው ተዘጋጅታችሁ ኑሩ ያለን? በመጀመሪያ እናያለን። ሁለተኛ ተዘጋጅተን የምንኖረው በምንድን ነው ወይም እንዴት ነው እናያለን። ሶስተኛ መቼ ነው የምንዘጋጀው? አራተኛ ከተዘጋጀን ምን እንቀበላለን? ምን እናገኛለን? ይህን ተመልክተን እንጠቀልለዋለን። በመጀመሪያ ተዘጋጅታችሁ ኑሩ ያለን ምክንያቱ እንደዚህ ነው ወገኖቼ። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ዕለተ ምጽአት ዳግም ምጽአት አናውቅምና ተዘጋጅታችሁ ኑሩ ተባለ። አመጣጡን በሌባ መስሎታል። ያን ግን ወቁ ይላል። ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም ሊቆፈር ባልተወው ነበር አለ። የአምላካችን የኢየሱስ ክርስቶስ አመጣጡ ልክ እንደ ሌባ ነው። ሌባ የሚመጣበትን ሰዓት ባለቤቱ አያውቅም። ባለቤቱ ቢያውቅማ ኖሮ ሌባው መጥቶ አጥሩን ጥሶ ግድግዳውን ምሶ ሀብት ንብረቱን ዘርፎ ሲወስድ ዝም ባላለው ነበር። ባለቤት ባላወቀው ሰዓት ሌባ ይመጣል፣ ከዛ ይዘርፋል። እንዲሁም አለ የአምላካችን የኢየሱስ ክርስቶስን አመጣጡን ስለማታውቁ ተዘጋጅታችሁ ኑሩ። የሰው ልጅ በማታስቡበት ሰዓት ይመጣል ነው ያለ። የመጀመሪያው ምክንያት የጌታው ቀን ግን እንደ ሌባ ነው ብሏል ቅዱስ ጴጥሮስም ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ የጌታችን ቀን እንደ ሌባ ነው። ራሱ ክርስቶስ ደግሞ ምን አለ በራእዩ? እንደ ሌባ ሆኜ እመጣለሁ አለ። ራእዩን ለቅዱስ ዮሐንስ ወለነጎድጓድ ሲገልጥለት መልአኩን ልኮ ራእየ ዮሐንስ ምዕራፍ 16 ቁጥር 15 ላይ ተመዝግቧል። እንደ ሌባ ሆኜ እመጣለሁ። ስለዚህ ተዘጋጅቶ መኖር እሱ የሚመጣበትን ቀን አናውቅም። አንዱ ይሄ ነው ምክንያቱ። ሁለተኛው ምክንያት ተዘጋጅታችሁ ኑሩ ለምን አለን ስንል ሞት ወደኛ መቼ እንደሚመጣ አናውቅም። የምንሞትበትን ቀን አናውቅም። በሕፃንነት፣ በወጣትነት፣ በጉልምስና
በስተርጅና እንደሆነ አናውቅም። እንደ ሌባ ሆኜ እመጣብሃለሁ ይላል። መልአከ ሞት እንደ ሌባ ሆኖ ነው የሚመጣው። ራዕየ ዮሐንስ ምዕራፍ 3 ቁጥር 3 ላይ የተመዘገበ ኃይለ ቃል ነው። እንዲህ ይላል፣ እዚያ በእስያ ከነበሩት ከሰባቱ አብያተ ክርስቲያናት ለአንዲቱ ቤተ ክርስቲያን በሰርዴስ ለነበረችው ቤተ ክርስቲያን አለቃ ራእዩን ተመልክቶ ቅዱስ ዮሐንስ የመዘገበው ነው። እንዲህ ብሎ አነሳው። እንግዲህ ባትነቃ እንደ ሌባ እመጣብሃለሁ ይላል። በማናቸውም ሰዓት እንድመጣብህ ከቶ አታውቅምና የነቃ ሁን ነው የሚለው። አዎ ሞት እንደ ሌባ ሆኖ ነው የሚመጣው። እንደ ሌባ አሁንማ ሞት ደጃፋችን ላይ ነው ያለው። የሰው ሕይወት ርካሽ ነው፣ አናውቀውም። መልአከ ሞት ይመጣል። ይሄ አካላችንን ቤት የተባለ ሰውነታችንን ግድግዳ የተባለውን ይብስና ነፍስን ከስጋ ለይቶ ይወስዳል። ጨርቄን ቀሌን ማቄን ማለት የለም። ስለዚህ ተዘጋጅታችሁ ነው። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ዘመኑ እጅግ አጭር ነው። ሁለተኛው ምክንያት ይሄ ነው። መልአከ ሞት እንደ ሌባ ሆኖ ይመጣል። በምን እንዘጋጅ? ተዘጋጅታችሁ ነው አለ። ሁለተኛ የምናነሳው በምን እንዘጋጅ? እንዴት እንዘጋጅ? በምን እንዘጋጅ ስንል በመጀመሪያ መዘጋጀት በሃይማኖት ነው። በሃይማኖት መዘጋጀት። ለምን? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልምና ተብሎ ተጽፏል። ዕብራውያን 11 ቁጥር 6 ላይ መዘጋጀት በሃይማኖት ነው። በሃይማኖት ለመዘጋጀት የእግዚአብሔርን ቃል ቅዱስ ወንጌልን በልቡናችን እግሮች ተጫምተን መቆም አለብን። በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቆሙ ይላል ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 6 ቁጥር 14 ላይ መዝግቦታል። አምላካችን እግዚአብሔር ለሁላችን ለልቡናችን እግሮች የሰላምን ወንጌል ያጫምተን። አዎ የሰላምን ወንጌል ተጫምቶ መቆም ያስፈልጋል። ስለምን ቢሉ እምነት ከመስማት ስለሆነ፣ መስማትም በእግዚአብሔር ቃል ስለሆነ ነው። ያለ ቅዱስ ወንጌል ማመን አይቻልም። ሮሜ ምዕራፍ 10 ቁጥር 17 ላይ ተመዝግቧል። እምነት በመጨበጥ በመዳሰስ በመያዝ በመንካት በማየት አይደለም። እምነት ከመስማት፣ መስማትም የእግዚአብሔርን ቃል ነው። በምን እንዘጋጅ? በቅዱስ ወንጌል በማመን እንዘጋጅ። በአምላካችን በእግዚአብሔር በማመን እሱም ብቻ እያመለኩ በመኖር እንዘጋጅ። በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብ እሱን እየወደድን በመኖር እንዘጋጅ። በምስጢረ ሥላሴ በማመን በእግዚአብሔር አንድነትና ሦስትነት፣ በምስጢረ ሥጋዌ በማመን አምላክ ሰው ሆነ፣ ሰው አምላክ ሆነ ብሎ በማመን፣ በምስጢረ ጥምቀት በማመን አዎ ልጅነት ያገኘንበት የእግዚአብሔርን ጸጋ የለበስንበት የኃጢአታችንን ስርየት ያገኘንበት ከእግዚአብሔር ጋር አንድ የሆንበት መንግሥተ ሰማያትን የምንወርስበትን ምስጢረ ጥምቀትን በማመን መኖር፣ በምስጢረ ቁርባን በማመን መኖር፣ ምስጢረ ቁርባንን በመፈጸም መኖር። ወገኖቼ የኃጢአታችንን ስርየት የምናገኘው ቅዱስ ሥጋውን ስንበላ ክቡር ደሙን ስንጠጣ ነው። ከእግዚአብሔር ጋር አንድ የምንሆነው ሥጋው ደሙን ስንቀበል ነው። በዲያብሎስና በሰራዊቱ ላይ ድልን የምንቀዳጀው ሥጋው ደሙን ስንቀበል ነው። መንግሥተ ሰማያትን የሚኖርሰው ሥጋው ደሙን ስንቀበል ነው። ስለ ምስጢረ ቁርባን መማር መስማት ብቻ አይደለም፣ ማወቅ ብቻ አይደለም፣ መፈጸምም ይገባል። እየተቀበልን ያለነውን ያጽናን፣ ከሥጋው ደሙ ርቀን ያለነውን በቸርነቱ ያቅርበን። ይህም ሌላው በምስጢረ ትንሣኤ ሙታን ማመን፣ ከሞት በኋላ ያለውን ሕይወት ከመቃብር በኋላ ያለውን ትንሣኤ ተስፋ ማድረግ፣ ጽድቅና ኩነኔ አለ ብሎ ማመን ያስፈልጋል። ተዘጋጅታችሁ ኑሩ። በሃይማኖት መዘጋጀት። ሌላው ተዘጋጅታችሁ ኑሩ ሲል በምንድን ነው? እንዴት ነው ስንል በምግባር መዘጋጀት፣ በጽድቅ ሥራ መዘጋጀት፣ የመንፈስ ቅዱስ ፍሬዎችን በማፍራት መዘጋጀት፣ በብርሃን ሥራ በመመላለስ መዘጋጀት። ለዚሁም መሰረቱ የእግዚአብሔር ቃል ነው። ቅዱስ ጳውሎስ
ለተማሪው ለጢሞቴዎስ በጻፈው መልእክቱ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ጀምሮ ይህ እንደዚህ አድርጎ አመጣው። የእግዚአብሔር ሰው አለ ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ፣ ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቀናት በጽድቅም ላለው ምክር ደግሞ ይጠቅማል ነው። ቅዱሳት መጻሕፍትን ነው ያነሳው። ብሉያቱን፣ ሐዲሳቱን፣ የሊቃውንቱን መጻሕፍት ማለት ነው። ቅዱሳት መጻሕፍት ድርሳናቱን፣ ገድላቱን፣ የተአምራት መጻሕፍት የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ይጠቅማል ነው የሚለው። አምላካችን እግዚአብሔር እንደምንሰማው ቃል፣ እንደምናነበው ቃል፣ እንደምንናገረው ቃል፣ እንደምንጽፈው ቃል፣ እንደምንዘምረው ቃል አንድም እያለን እንደምንተረጉመው ቃል እንድንኖርበት በቸርነቱ ይርዳል። ክርስትና የሚጠሩበት ስም ብቻ አይደለም፣ ክርስትና የሚኖርበትም ሕይወት ነው። ስለ መንፈሳዊነት መናገርና መንፈሳዊነትን መኖር ይለያያል። ዛሬ ስለ መንፈሳዊነት የሚናገሩ ሰዎች አልጠፉም። እንደኔ አውደ ምሕረት ላይ ቆመው ቅዱሳት መጻሕፍትን እየጠቀሱ የሚናገሩ ሞልተዋል። እንደናንተም ቁጭ ብለው የሚሰሙ ሞልተዋል። እግዚአብሔር ግን እንደ ቃሉ እንድንኖር ይፈልጋል። ለክርስቶስ ወንጌል እንደሚገባ ኑሩ ይላል። መዘጋጀት እንዲህ ነው። ፊልጵስዩስ ምዕራፍ 1 ቁጥር 27 ላይ ለክርስቶስ ወንጌል እንደሚገባ ኑሩ ነው የሚለው። አምላካችን እግዚአብሔር እንደሚገባ እንደ ቃሉ እንድንኖር ይርዳን። በትሕትና፣ በታማኝነት፣ በቅርባይነት፣ በየዋህነት፣ በደግነት፣ በታጋሽነት መኖር ነው። በፍቅር መኖር ነው። እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ነው መመላለስ ነው። ጽድቅ በማፍራት በጎ ሥራ በመስራት መዘጋጀት። ስንቶቻችን የጽድቅ ፍሬ አፍርተናል፣ በጎ ሥራ ሰርተናል? ስንቶቻችን በበጎ ፍሬ ተዘጋጅተናል? ራሳችንን መጠየቅ ነው። ሌላው ለተራበ ማጉረስ፣ ለታረዘ ማልበስ፣ ለተጠማ ማጠጣት፣ ለድሃ ቸርነት ማድረግ፣ ለሌላው መርዳት፣ ማካፈል፣ በዚህ መዘጋጀት ያስፈልጋል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 18 ላይ ተመዝግቧል። ለሌሎቹ ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ ምከራቸው ይላል። ይሄ ነው ባለጠግነት ማለት ነው። በበጎ ሥራ ባለጠጎች እንዲሆኑ ምከራቸው። እግዚአብሔር የበጎ ሥራ ባለጠጎች ያድርገን። የገንዘብ ባለጸጋ መሆን፣ የስልጣን ባለጸጋ መሆን፣ የእውቀት ባለጸጋ መሆን፣ የዝና የስመጥርነት የታዋቂነት ባለጸጋ መሆንና የበጎ ሥራ ባለጸጋ መሆን ይለያያል። በዓለማችን ውስጥ አሁን ብዙዎች አሉ የገንዘብ ባለጸጎች፣ ግን የበጎ ሥራ ባለጸጎች አይደሉም። ብዙዎች አሉ የሁለትና የሶስት ዲግሪ ባለጸጎች፣ የእውቀት ባለጸጎች አሉ፣ ግን የበጎ ሥራ የጽድቅ ሥራ ባለጸጎች አይደሉም። ብዙዎች አሉ የስልጣን ባለጸጎች፣ ባለስልጣናት አሉ፣ ነገር ግን የበጎ ሥራ የጽድቅ ሥራ ባለጸጎች አይደሉም። ዝነኞች አሉ፣ ስመጥሮች አሉ፣ ታዋቂዎች አሉ፣ ነገር ግን የበጎ ሥራ ባለጸጎች አይደሉም። እግዚአብሔር የሚፈልገው በሰጠን ጸጋ፣ ሀብት፣ ስጦታ የበጎ ሥራ ባለጸጎች እንድንሆን ይፈልጋል። ገንዘብን ማካፈል፣ እውቀትን ማካፈል፣ ጉልበትን ማካፈል ያስፈልጋል። ይሄንን ማድረግ ሌላው በምን እንዘጋጅ? እንዴት እንዘጋጅ ስንል በእኛ ስላለ ተስፋ ምክንያትን ለሚጠይቁን ሁሉ መልስ ለመስጠት ዘወትር መዘጋጀት። አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ ተመዝግቧል። በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁን ይላል። ዛሬ የጥያቄ ዘመን ነው። መጨረሻው ዘመን ዋዜማ ላይ ነው ያለነው። ትንቢት ይፈጸማል፣ ምሳሌ ይደርሳል። ሐሰተኞች ነቢያት፣ ሐሰተኞች መምህራን፣ ሐሰተኞች ክርስቶሶች ተነስተዋል። ይህንን ጊዜ ማለፍ የሚቻለው ስንዘጋጅ ነው። አባቶች እግር ስር ቁጭ ብለን በመማር እንዘጋጅ፣ በጸሎት እንዘጋጅ፣ እንዲህ ጉባኤ በመሳተፍ እንዘጋጅ። ሊቃውንተ ቤተ ክርስቲያን የጻፉትን ቅዱሳት መጻሕፍትን በማንበብ እንዘጋጅ። ቅዱስ ወንጌልን በማድመጥ እንዘጋጅ። ያለበለዚያ ይህንን ጊዜ ማለፍ አይቻልም፣ መሻገር አይቻልም። ብዙዎች እኮ ሲክዱ አይተናል።
የዛሬን ያርገውና ቆራቢ ነበርኩ፣ ሰንበት ተማሪ ነበርኩ፣ ዘማሪ ነበርኩ፣ ዘማሪት ነበርኩ፣ አድርስ ነው ዲያቆን ነበርኩ፣ ካህን ነበርኩ፣ መነኩሴ ነበርኩ፣ ዚገዳ ነበርኩ፣ መርጌታ ነበርኩ። ይህን ያላመት ቀድሻለሁ። ምን ሞልቷል? ለምን መሰረት የላችሁ? ህዝቤ እውቀት ከማጣት የተነሳ ጠፍቷል ተብሎ ስለተመዘገበ ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ የሃይማኖት እውቀት ከማጣት የተነሳ ብዙዎች ጠፍተዋል፣ ብዙዎች ስተዋል፣ ብዙዎች ክደዋል፣ ብዙዎች ተሰናክለዋል። ዛሬ ወገኖቼ በልማድ የምናልፍበት ጊዜ አይደለም። በጣም ፈታኝ ጊዜ ነው። ሐሰተኞች ሞልተዋል። በቤታችን ውስጥም ካባችንን ደርበው ቆባችንን አጥልቀው መስቀላችንን አንጠልጥለው በእኛ ቋንቋ እየተናገሩ ገብተዋል። ተመሳስለው በጭቃ ውስጥ ያሉ እሾሆች ናቸው፣ ወዳጅ መሳይ ጠላቶች። እግዚአብሔር ዛሬም ከቢጽ ሐሳውያን ከውሸተኞቹ ወንድሞች ሁላችንን ያድነን። ተመሳስለው ገብተዋል። ስለዚህ መዘጋጀት ያስፈልጋል ማለት ነው። በእኛ ስላለ ተስፋ ምክንያትን ለሚጠይቁን ሁሉ መዘጋጀት ያስፈልጋል። መቼ እንዘጋጅ? ሶስተኛው ነው። ይሄን ሁለቱን ባጭሩ አይቼ ተገልለዋል። አንዳንዶቻችሁ ልብ ስለተሰከለ ማለት ነው። መቼ እንዘጋጅ? ሶስተኛው መቼ እንዘጋጅ? መዘጋጀት ያለብን አሁን ነው። ነገ ከነገ ወዲያ ነው። በተወደደ ሰዓት ሰማሁ፣ በመዳን ቀንም ረዳሁ። የተወደደው ሰዓት አሁን ነው፣ የመዳን ቀንም አሁን ነው ይላል ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ። ስለዚህ መቼ እንዘጋጅ? አሁን ነው። መዘጋጀት አሁን ነው፣ ነገ አይደለም። የዛሬ ዓመት የዛሬ 5-10 ዓመት አይደለም። አንዳንዶቻችን እንዲህ እንላለን፣ ወደፊት ከ5 ዓመት በኋላ ከ10 ዓመት በኋላ ጡረታ ስወጣ ልጄን ከዳርኩ በኋላ እንዲህ ካደረኩ በኋላ ንስሐ እገባለሁ የሚሰው ማነው ዋስትና ያለው? ማነው ዋስትና ያለው? መጽሐፍ ምንድን ነው የሚለው? ሕይወታችሁ ምንድን ነው? አሁን ታይቶ ኋላ እንደሚጠፋ እንፋሎት ናችሁና ይላል የያዕቆብ መልእክት ምዕራፍ 4 ቁጥር 13። ነገ ወደዚህ ከተማ እንሄዳለን፣ እንነግድማለን፣ እናተርፍማለን የምትሉ እናንተ ተመልከቱ፣ ነገ የሚሆነውን አታውቁምና ስለ ነገ ማን ያውቃል? ሕይወት እኮ አጭር ሆነዋል። ተሰባሪ ሸክላዎች ነን፣ የጠዋት ላይ ጤዛዎች ነን፣ የመስከረምና የጥቅምት አደይ አበባዎች ነን። ህዳር ላይ ታኅሳስ ላይ ጠውልጓል፣ ደርቋል፣ ረግፏል። እድሜያችን ከሸማኔ መወርወሪያ ይልቅ እየቸኮለ ነው፣ ከሚሮጥ ሰው ይልቅ እየፈጠነ ነው። ዋስትና የለንም። ምኑን ልንገራችሁ? ዛሬማ ሞት ደጃፋችን ላይ ነው። በሞትና በእኛ መካከል አንድ እርምጃ ቀርቷል። ወይ በሰው እጅ መሞት አለ፣ ወይ በመኪና አደጋ፣ ወይ በልዩ ልዩ አይነት በሽታዎች፣ ወይ በረሃብ፣ ወይ መራቃችን ትን ብሎን እንቅፋት መጥቶን እንሞታለን። ቢሮ ለስራ ገብተው ወንበራቸው ላይ ተቀምጠው የቀሩ ሰዎች አሉ። አልጋቸው ላይ እንደተኙ ጠዋት ቤታቸው ክፍላቸው ሲገባ ደርቀው የቀሩ ሰዎች አሉ። ምንም ዋስትና የለም። ስለዚህ መዘጋጅ፣ አሁን እንዘጋጅ። እግዚአብሔር የጨመረልን ለንስሐ ነው። እግዚአብሔርን በሞት የሚያስበው የለም፣ በሲኦልም የሚያመሰግነው የለም። ቅዱስ ዳዊት ዘምሯል መዝሙር 6 ቁጥር 5 ላይ በሞት የሚያስብ የለምና በሲኦልም የሚያመሰግን የለም። ከሞት በኋላ ኃጢአትን የሚያናዝዙ ካህናት የሉም። ቀድሰው ሥጋ ወደሙን የሚያቀብሉ ካህናት የሉም። በዚህ ሃይማኖት ላጥና፣ ምግባር ላጥና፣ ለንስሐ የሚገባ ፍሬ ላፍራ፣ ሥጋ ወደሙን ልቀበል ማለት አይቻልም። ጊዜው አሁን። ምክንያት አንደርድር። ሹፌር ነኝ እንጂ ንስሐ ገባ ነበር የሚሉ ሰዎች አሉ። እግዚአብሔር መኪና አታሽከርክሩ አላለም፣ ኃጢአት አትስሩ ነው። ኃጢአት ከሰራችሁ ንስሐ ግቡ ነው። ዳኛ ነኝ ይላል፣ አትፍረዱ፣ በዳኝነት ወንበር ላይ ተቀምጣችሁ የሥራ አትስሩ አላለም። ፍርድ አታጓሩ፣ ድሀ አትበድሉ፣ ጉቦ አትቀበሉ ነው። ነጋዴ ነው የሚሰዋል። ለንስሐ መግባት ፈልጋለሁ ግን ነጋዴ ስለሆንኩ የሥራ የጠራ አይመችም የሚሉ ሰዎች አሉ። አትሽጡ አላለም፣ ንግድ አትነግዱ አላለም። አዎ ስትነግዱ ግን በሚዛን አታጭበርብሩ፣ በሊትር በሜትር አታጭበርብሩ፣ በእውነት ስሩ ነው። ያልሆነ ምክንያት የሚደረድሩ ሰዎች አሉ። ልጄን ልዳርና ቤት ልስራና እንዲህ ላድርግና የሚሉ ሰዎች አሉ። ልጃችሁንም አትዳሩ አልተባለም፣ ቤትም አትስሩ አልተባለም። ብቻ ከኃጢአት ከበደል ራቁ ነው። እግዚአብሔር የወደቅን ተነስተን የረከስን ተቀድሰን
በተሰጠን ጊዜ ከልብ እንድንመለስ ንስሐ በመግባት እንድንዘጋጅ በቸርነቱ ይርዳን። ሌላው የመጨረሻው አራተኛው ከተዘጋጀን ምን እንቀበላለን ምን እናገኛለን የሚለውን ባጭሩ ላንሳና ልጠቅልለው። ከተዘጋጀን ምንድነው የምንቀበለው? ከገቡ መውጣት ካገኙ ማጣት የሌለባትን በሰው ዓይን ያልታየችውን በሰው ልብ ያልታሰበችውን በሰው ጆሮ ያልተሰማችውን እግዚአብሔር ለወዳጆቹ ያዘጋጃት ርስተ መንግሥተ ሰማያትን እንወርሳለን። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ ተመስክሯል። በሰው ዓይን ያልታየች በሰው ጆሮ ያልተሰማች በሰው ልብ ያልታሰበች እግዚአብሔር ለወዳጆቹ ያዘጋጃታል። ገና አልታየችም አልተገለጠችምና እንዲህ ያለ። ሌላው ክብሯ ታላቅ ነውና በሰው ቋንቋ ተነግራ አትገለጥም አትታወቅምና እንዲህ ብሎ አነሳት። እግዚአብሔር አዘጋጅቶልን ነው ተዘጋጅታችሁ ኑሩ ያለው። ምን አለ አምላካችን ኢየሱስ ክርስቶስ? ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ይህ ስፍራ ባዘጋጅላችሁ እናንተ ደግሞ ከኔ ጋር እንድትሆኑ ሁለተኛ እመጣለሁ ወደ እኔም እወስዳችኋለሁ ነው ያለው። እሱ ባለበት እንድንኖር የብርሃን መጎናጸፊያ ተጎናጽፈን የሕይወት አክሊል ተቀዳጅተን በክብሩ ዙፋን ላይ ተቀምጠን ምግባችን ምስጋናችን ምግባችን ሆኖ እንደ ሰማያውያኑ እንደ እሳታውያኑ እንደ ብርሃናውያኑ እንደ ቅዱሳን መላእክት ለዘላለም እያመሰገንነው በክብር እንድንኖር እንዘጋጅ። ዮሐንስ ወንጌል ምዕራፍ 14 ቁጥር 2 ላይ ነው ስፍራ አዘጋጅላችሁ ዘንድ ይሄዳል ያለ። ምናልባት በዚህ ዓለም ስደተኞች ነን፣ እንገፋለን፣ እንፈናቀላለን፣ መከራ ስቃይ እናያለን። ግን ወገኖቼ እግዚአብሔር ያዘጋጀልን ዘላለማዊ ርስትና መንግስት አለን። በቸርነቱ ሁላችንን ለመንግስቱ ክብር ያብቃን። ሳንዘጋጅ ያ ቀን እንዳይደርስብን እግዚአብሔር በቸርነቱ ይርዳን። የተጨመረልን ዕድሜ ለንስሐ ነው። በጸሎታችን ጊዜ እንደዚህ እንላለን። አምላካችን እግዚአብሔር ሆይ ለንስሐ ዕድሜ ስጠኝ እያልን እንጸልያለን። ብዙዎቻችን መልካም ጸሎት ነው። እውነቴን ነው የምላችሁ። ግን እግዚአብሔር ለንስሐ ዕድሜ ሳይሰጥ ማንንም በሞት አይጠራም። ለሁላችን ተሰጥቶናል። እንኳን ብዙ ዓመት ማምሻም ዕድሜ ነው ይላሉ አበው። ዋናው በተሰጠን ጊዜ መዘጋጀት ነው ከኛ የሚጠበቀው። ለተዘጋጁት ተዘጋጅቶላቸዋል። በእውነተኛም ተዘጋጅተን የተዘጋጀን ርስት እንድንወርስ በቸርነቱ ይርዳን። ለጸሎት ስንቆም እግዚአብሔርን ሁልጊዜ እንዲህ ብለን እንለምነው። አቤቱ አምላካችን እግዚአብሔር ሆይ ወደ ቤት መመላለስን ብቻ ሳይሆን ከልብ ወደ አንተ መመለስንም ስጠን እንበለው። ብዙ ዓመት ተመላልሰናል። ኪዳን ለማድረስ እንዲቅዳሴ ለማስቀደስ ሰርክ ጉባኤ ለመከታተል እንመላለሳለን። ጥሩ ነው፣ መመላለሱ ጥሩ ነው። መመላለሳችን ግን ለመመለስ መሆን አለበት። ያልተመለስን አለ ዘመን ያስቆጠርናለን በመመላለስ ብቻ። ሰዎች ሥጋው ደግሞ ሲቀበሉ እያየን እንመለሳለን። ወንጌሉን እየሰማን እንመለሳለን፣ አናፈራበትም። ይሄ ደግሞ ያስፈርድብናል፣ አይጠቅምም። ስለዚህ መመላለሳችንን አምላካችን እግዚአብሔር ከልብ ለመመለስ ያደርግልን። ዋስትና የለንምና በተሰጠን ጊዜ እንዘጋጅ። ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ያለው እግዚአብሔር አምላካችን ይርዳን። እግዚአብሔር አምላካችን በቸርነቱ የሁላችንንም መጨረሻችንን ያሳምራል።